አሰላሙ አለይኩም ወረህመቱላሂ ወበረካቱ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የኢክራም ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ናችሁ ወይ? እኔ ጋር ሰላም ነው፣ ደህና ነኝ። ስለዚህ አንድ ወሬ ላወራ ነው። ሩታኮ ጎበዝ ናት አይደል? ወሬ መቼም ላወራ ስመጣ የራሱ የወሬ ቃልሽ ነው ብላችሁ አታውቁም እና አይደለኳት አበሽን የተረገመችው እናንተ እንዴት አያችኋት? የሰው ልጅና ማለት ነው እኔ አድናቂዋ ነኝ ከምንም በላይ ማለት ነው። እንኳንም ያኔ እንዴት መሰለኝ እንደዚህ ጋር ያደርጋል የእውነት ጊዜ የተቆጥቼ ነበረ እንደው ያለችው ማለት ነው። እና ወንዶች ወንዶቻቸው አይቀርም። በተለይ ሀብታም ሲሆኑ የኢትዮጵያ ወንዶች ሴት ያድላል። በተለይ ሀብት ሲኖራቸው ገንዘብ ሲኖራቸው ተው ከሴት ስር አይጠፉም። ከሴት ስር ሴቱን ሁላ በገንዘባቸው የሚገዟቸው ነው የሚመስላቸው እና ሲከብሩ ተው ነግራችኋችሁ ይጠግባሉ ማለት ነው። እና ምን ልላችሁ አስቤ ነው እንደዚህ ያልኳችሁ። ሩታ ጀግና ናት፣ አድናቂዋ ነኝ። መደርገማ ጥሩ ነው። በጥፊ ማለቷ ጥሩ ነው። የራሳችን ስታሳየው ወንድ ልጅ ለአባቱ ውስጥ ሴት ልጅ ቆረጠች ነው አዳም። ሴት ልጅ አንድ ጊዜ አትቆረጡ ቆረጠች ነው። እሱም ታዲያ ቀብጦ ነበር። ቅብጦቱን አሳየች። ከአንዴ 3 ጊዜ ደረገመችው። በቀደም ደረገመችው። ቀጣይ ላይ ደግሞ ትደረግበዋለች። በቀደም ማለት ነው። እንዳ ሩታ ጀግና ናት፣ አደንቃታለሁ። እሰይና እንደው እኔም ወደፊት ባሌ በጥፍ ደምትበት ታሰበው ይሄን እንደወቅ በጥፍ እንደሚመታ ያውቃል። ልንገረው ላስጠንቅቀው። አሁን አብረን መኖር ስላልጀመርን አብረን መኖር ስንጀምር ጥፍ እንዳልሆነ ወቄ ሊወጥላል ሩታ በጥፍ ይወጣ ሊወጣ ሴቶች ሁሉ ባላችሁን በጥፍ ይሉት እንዳትፈሯቸው እንደው በጥፍ ይደርግሟቸው። ቤተሰብ አጭሯቸው በደንብ እያደረጋችሁ በደንብ እያጮላችሁ አኑሯቸው፣ እንዳትፈሯቸው። ይቃጡ። ወንድም ሲቀጣ ደስ ይላል። ሙሽ ሴት ብቻ ትቀጣለች። ሙሽ ሴት ብቻ ትገረፋለች። ወንድም መገረፍ አለበት። ወንዶች የሚያስቡት ሴት ብቻ የምትገረፍ ይመስላል። አሳዩአቸው ሴት ምን እንደምትገረፍ። ራሳችሁን አስከብሩ ሴቶችዬ። ሙሽኛ ብቻ እንደምትገበገበው ሙሽኛ እነሱም መገረፍ አለባቸው። እነሱም መቀጣት አለባቸው። እነሱም ለእኛ ክብር መስጠት አለባቸው። ሙሽኛ ብቻ ያለ ሁሌ ብትር እሰይ የናምን ምን ነው ተናይቼ ጀባ ታያለሁ
እያስቆጩ ነው ደግሞ እንዳይመታ ምንድን ማረገው እንደሩታ ካሜራ ደቀኝ ምክንያቱም ክብር የለውም ታስሷል ማለት ዝም አይልም እንዳይባል እንዲባል አይመታም ካሜራው ከሆነ ግን ይረግማችኋል ካሜራ ደቀናችሁማ ወዳኔ ባልሽን ማታደርገሽ ታሰብሽ ካሜራሽን ደቅነሽ ድርገም ወል በጥፊ አጥሙ እሺ ቤተሰብ በደንብ እያደረጋችሁ አጥሙት ይገባዋል ከዛ በኋላ ስለበለዛ ዝም ካላችሁ እየጨመሩ እየቀነሰ ይሄዳል እዚህ ማስተካከሉ ራሳችሁን አስከብሩ ቤተሰብ ራሳችሁን አስከብሩ ቤተሰብ አስከብሩ ነው የሚያምርባት እና ራሳችሁን አስከብሩ ደርጉማችሁ ምንም አያምሩ ደግሞ ቆን ምን መሰላችሁ ሴቶች ደግሞ በዚህ አጋጣሚ የምትራችሁ ባል ሀብት አለው ብር አለው ብላችሁ ራሳችሁን ጣልጣላችሁ ለራሳችሁ ሲኖራችሁ ባላችሁ እንወዳችሁ ራሳችሁ መጀመሪያ ለራሳችሁ ክብራችሁ ራሳችሁ ሲኖራችሁ እሱ ራሱ ይወዳችኋል እኔ ልንገራችሁ ለራሳችሁ እንዲኖራችሁ አርጋችሁ አስቡ እና ከባላችሁ ዝቅ ብላችሁ ለመኖር አታስቡ እሱ ሰርቶ ተተለወጠ እናንተም ሰርታችሁ ተለወጡና ገንዘብ ያዙ ገንዘብ ስትይዙ ያልፍላችኋል ሲኖራችሁ እሱ አክብሯችሁ ይኖራል ግን እናንተ ከሌላችሁ እሱ ባለ ሀብት ከሆነ አስወጣሻለሁ የድሃ ልጅ ድሃ እያለ ይፎግራችኋል ያ ደግሞ እንዳይሆን እናንተ ማድረግ ያለባችሁ ምንድነው በቃ ቆፍጣና ሴት ጠንካራ ሴት መሆን አለባችሁ ሽማሮች ይሄንን ነው የምላችሁ ከወደዳችሁት ቪዲዮውን እንግዲህ ላይክ ሼር አድርጉት እና ጠንካራ ሁኑ አስተውሉ እላችኋለሁ ጥንካሬ ገንዘብ ካለሽ በሰማይ ላይ መንገድ አለሽ ማንንም ይወድሻል ያጂ ደግሞ ገንዘብሽን ለወንድ አትስጪ ገና ወደደ ብለሽ ገንዘብሽን ለወንድ አታቀብይ ሴት ልጅ ገንዘቧን ሸሽጋ ስትኖር ነው አንድ ቀን ሲከፋትና ሲጎልባት ያንን መጅረጥ አርጋ መኖሯን ሰው መሆኗን ታሳውቀዋለች አለበለዚያ ይሄ አለኝ ውዴ ፍቅሬ እንካ ካለችው ሁሉ ነገሯን ተቀብሎ ያበራታል ማለት ነው እኔ ልንገራችሁ እንደዛ ነው የምትሆኑት ቆፍጣና ሁኒ አዳሚ ቆፍጣና ሁኒ ምለው ለዚህ ነው ቆፍጣና ሁኑ ሀባይብ ቆፍጣን በሉ እሺ እንደዛ ነው ያው ቪዲዮን ከወደዳችሁት ላይክ አድርጉኝ ሼርም አድርጉ ውድ ሀገሬ ልጆች እሺ ሀባይ እሺ በሮቼ ይኸውላችሁ ምግብ እየሰራሁኝ የመዳም አቀማመጥ ምግብ እየሰራኝ ትረፈልፋለሁ እንደዚህ እኛማ እንደው መቼ ነው ሴትዬ ራሱ መቼ ነው ዝም የምትይው ብቻሽን ታወሪያለሽ ትለኛለች ብቻሽን ማውራት አይታክትሽም ትለኛለች ሴትዬ ማለት ነው እኔም ዝም እላታለሁ ዝም